ይህ የነጮች ዴሞክራሲያዊ ስርዓት ጉድለት አለው? በዴሞክራሲ የምትመራው አሜሪካ ምን ተጽዕኖ አላት? የጋዳአ ስርዓት ይበልጣል ወይስ የዴሞክራሲ ስርዓት? የትኛው ስርዓት በባህልና ወግ የተያያዘ ነው? ለምን የጋዳአ ስርዓት እንደ ዴሞክራሲ ስርዓት ሰፊ መሆን አልቻለም? በዴሞክራሲ የምትመራው አሜሪካ አንድ ሰው ያለ ስነ ምግባር የፈለገውን እንዲያደርግ የተደረገችው ለምንድን ነው? ሰላም፣ እንዴት ናችሁ የተወደዳችሁ ተከታዮች? የዛሬው ጭብጥ የጋዳአ ስርዓትንና ዴሞክራሲን አንድ ላይ ይመረመራል። እስከ መጨረሻው ተከታተሉ፣ አትድከሙ። የዴሞክራሲ ስርዓትና የጋዳአ ስርዓት ሁለቱም የአስተዳደር ስርዓቶች ቢሆኑ ብዙ ልዩነቶች አሏቸው። እያንዳንዳቸውን በተቻለን መጠን እንመልከታቸው። የኦሮሞና የጥቁር ህዝብ የአስተዳደርና የፖለቲካ ስርዓት ጋዳአ ነው። ጋዳአ በተለይ ለጥቁር ህዝብ እና ለኦሮሞ ህዝብ የፖለቲካና የአስተዳደር ስርዓት ብቻ ሳይሆን መላውን የአኗኗር ዘይቤያቸውን ይዟል። ይህ ስርዓት የሰው ልጅ እኩልነትን የሚያከብሩ ህጎችን ይዟል። እንዲሁም የስልጣን ቆይታ ጊዜ አባ ጋዳአ የተወሰነ ነው። ይህ ማለት በኦሮሞ ጋዳአ ህግ መሰረት ባሪያዎችም ሆኑ ባሪያ አዘሎች እንዲሁም ንጉስ ወይም ንግስት የሉም ማለት ነው። ይህ ጋዳ ስርዓት ምንም አይነት ጉድለት ወይም እንከን የሌለው የከሽ ህዝብ ፈጠራና ጥበብ ነው። ቀደም ብለን እንደተነጋገርነው ነጮች እንደ ፊውዳሊዝም፣ ኢምፔሪያሊዝም፣ ኮሙኒዝም፣ ካፒታሊዝም፣ ሊበራሊዝም፣ ፌዴራሊዝም ወዘተ ያሉ ስርዓቶችን ከመፍጠራቸው በፊት ጥቁሮች ዓለምን በጋዳ ስርዓት ያስተዳደሩ ነበር። ከዚህ ስርዓት ጥቂት ቁርጥራጮችን ብቻ ወስደው በኋላ ዴሞክራሲ ብለው የጠሩትን ፈጥረው ለዓለም አስተዋወቁት። ተንተና እንደሚያሳየው የዴሞክራሲ አባት ተብሎ የሚከበረው ሰው በታላቁ ንጉስ እስክንድር ዘመነ መንግስት የተጻፈው የግሪክ ታሪክ ብዙ መጽሐፍቱን ከጥቁር ታሪክ ወስዶ እንደለወጣቸው ያሳያል። በተጨማሪም ዴሞክራሲ ተፈጠረ በተባለበት ጊዜ እነሱ በዚያ ክልል ውስጥ እንኳን እንዳልነበሩ ይገለጻል። እንደ ታሪክ ገለጻ ስርዓቶች ስማቸው ጥሩም ይሁን መጥፎ ከግሪክ ቃላት የመነጩ ናቸው። ለምሳሌ እነዚህ ሁሉ ስርዓቶች ከግሪክ ቃላት የመጡ ናቸው። አሪስቶክራሲ ከአሪስቶስ ምርጥ ፕላስ ክራቶስ ስልጣን፣ በምርጦች ወይም ሊቃናት አስተዳደር። ኦሊጋርኪ ከኦሊጎስ ጥቂቶች ፕላስ አርኬን ማስተዳደር፣ በትንሽ ቡድን አስተዳደር። ሞናርኪ ከሞኖስ ብቸኛ ፕላስ አርኬን ማስተዳደር፣ በአንድ ሰው ንጉስ ወይም ንግስት አስተዳደር። ኦቶክራሲ ከአውቶስ ራስ ፕላስ ክራቶስ ስልጣን፣ ፍጹም ስልጣን ባለው አንድ ሰው አስተዳደር። ፕሉቶክራሲ ከፕሉቶስ ሀብት ፕላስ ክራቶስ ስልጣን። ቲዮክራሲ ከቲዮስ አምላክ ፕላስ ክራቶስ ስልጣን፣ በመለኮታዊ መመሪያ ወይም በሃይማኖት መሪዎች አስተዳደር። ቴክኖክራሲ ከቴክኔ ክህሎት ወይም ዕደ ጥበብ ፕላስ ክራቶስ ስልጣን፣ በቴክኒክ ባለሙያዎች አስተዳደር። ሜሪቶክራሲ ከሜሪቶስ የሚገባው ፕላስ ክራቶስ ስልጣን፣ በችሎታ ወይም ተሰጥኦ አስተዳደር። ጄሮንቶክራሲ ከጄሮን አዛውንት ፕላስ ክራቶስ ስልጣን፣ በአዛውንቶች አስተዳደር። ክሌፕቶክራሲ ከክሌፕቴስ ሌባ ፕላስ ክራቶስ ስልጣን፣ በሌቦች ወይም ሙስና መሪዎች አስተዳደር። አናርኪ ከአን ያለ ፕላስ አርኬን ማስተዳደር፣ ገዢ ወይም መንግስት የሌለበት። ዴሞክራሲ ከዴሞስ ህዝብ ፕላስ ክራቶስ ስልጣን፣ በህዝብ አስተዳደር። ዴሞክራሲ ተብሎ የሚጠራው የዚህ ስርዓት መነሻ ከተሰረቀ ታሪክ እንጂ ከጋዳአ ስርዓት አይደለም። ግን ዛሬ ይህች ሀገር ዴሞክራሲ ምን ማለት እንደሆነ ረስታለች። በአሁኑ ጊዜ በዴሞክራሲ የሚመሩ ሀገሮች እነኚሁና: ኖርዲክ ሀገሮች ኖርዌይ፣ አይስላንድ፣ ስዊድን፣ ፊንላንድ፣ ዴንማርክ። ምዕራብ አውሮፓ ጀርመን፣ ስዊዘርላንድ፣ ኔዘርላንድስ፣ ሉክሰምበርግ፣ አየርላንድ፣ ማልታ። እስያና ፓሲፊክ ኒውዚላንድ፣ አውስትራሊያ፣ ጃፓን፣ ደቡብ ኮሪያ፣ ታይዋን፣ አሜሪካስ፣ ካናዳ፣ ኡራጓይ፣ ኮስታሪካ፣ ቺሊ። የጋዳአ ስርዓት ሁሉም ሰዎች እኩል አድርጎ
እያንዳንዱ ሰው እንደ አንድ ይታያል። ሆኖም ሌሎች ዝቅተኛ ደረጃ በሚሰጡበት ቦታ የጋዳአ ስርዓት ከፍተኛ ደረጃ ይሰጣል። ለምሳሌ እንደ ቅዱሳት መጻሕፍትና ተለመደው ታዋቂ ከሆነ ሴት በባልዋ ስልጣን ስር መኖር እንዳለባትም ሚናዋ መታዘዝ ብቻ እንደሆነ እሱ ራሱ ርዕሰ ጉዳይዋ እንደሆነ እንዲሁም በቤተ ክርስቲያን ውስጥ እንኳን ማገልገል እንደማትችል ተጽፏል። በዚህ ምክንያት በልጃገረዶች ላይ የሚደርሰው ጭቆና ከባድ ነበር። በጥንት ጊዜ የሕዝብ ቁጥር ሲወስዱ እንኳን ልጃገረዶች አይቆጠሩም ነበር። ግን በጋዳአ ስርዓት መሰረት ሴቶች ከፍተኛ ደረጃ አላቸው። እንደሳቸው አመለካከት ሴቶች ልጋሾች ስለሆኑ እግዚአብሔርን ስለኛ ይጸልያሉ። እነሱ ወደ እግዚአብሔር የሚቀርቡበት መንገድ እንጂ ከእርሱ የሚራቁበት መንገድ አይደሉም። እንዲሁም ከባድ ጦርነት ቢነሳ እና አንዲት እናት በትሯን ሲንቄ ይዛ በመካከል ብትገባ ማንም ሰው እሷን አልፎ መዋጋት አይችልም። ሴት የሰላም ምንጭ ናት። ሰላም ታመጣለች፣ ነገሮችን ታረጋጋለች። ማንም ሰው በችኮላ ከሲንቄ እናት ሴት ፊት ለፊት ወንዝ መሻገር አይችልም። ይህ በጋዳአ ስርዓት ውስጥ ያለው ክብርና ወግ ነው። ግን እነሱ ራሳቸው በባርነት የተያዙት ይህንን ስርዓት ለማዳከም እንዲሁ በባርነት ለመያዝ ሞክረዋል። ስርዓቱ በውስጡ ላደገው ትውልድና ለውጭ አገር ሰዎች እንደ ወደ ኋላ የቀረና ጥንታዊ ነገር አድርገው አሳይተውታል። ይህንን የነጭ ሰው ስርዓት አምጥተው እንደ ፖለቲካ ሽፋን ተጠቅመውበታል። ጋዳአ በዕድሜ ክልሎች ዑደቶች ላይ የተመሰረተ ነው። ሁሉም ሰው በእነዚህ ውስጥ ያልፋል። እንዲሁም የተወሰኑ ግዴታዎችና ኃላፊነቶች አሉት። የእነዚህ የጋዳአ ዑደቶች ክፍፍል በ8 ዓመት ጭማሪ ነው የሚደረገው። የጋዳአ ሕግ ብሔሩ በውጭ የበላይነት ስር እንዳይወድቅ የሚያደርጉ ብዙ ነጥቦችን ይዟል። ጥቂቶቹን ብንመለከት ብሔራዊ ልማት፣ መከላከያ ጦርነት፣ ምርጫ፣ ኢኮኖሚ ማሻሻያ፣ በሰላማዊ መንገድ ግጭት አፍታሪያ፣ የወንድና የሴት እኩልነት። ጋዳአ እና ዴሞክራሲ ግንኙነቱ ምንድን ነው? ጋዳአ ዴሞክራሲ ነው። ለምን? ጋዳአ እና ዴሞክራሲ የተለያዩ ስርዓቶች ናቸው። ይህ ማለት ፈጣሪያቸውና አካላቸው የተለያዩ ናቸው ማለት ነው። ጋዳአ የኦሮሞ ጥቁር ዕውቀት ፍጥረትና ውጤት ነው። እንዲሁም የኦሮሞ ማንነትና የአኗኗር ዘይቤ መሰረት ነው። ይህ በኦሮሞ ባህል፣ ወግ፣ ታሪክ፣ ሃይማኖትና ፍልስፍና ይደገፋል። እንዲሁም ከማህበራዊ ስነ ምግባር ጋር አይቃረም። በሌላ በኩል ዴሞክራሲ የነጮች ግሪክ ፍጥረት ነው። ምንም ያህል ቢሰረቅም ስሙ ከሁለት የግሪክ ቃላት ዴሞ እና ክራቶስ የመጣ ነው። ይህ ስርዓት በፈጣሪዎቹ ባህል፣ ወግ እና ስነ ምግባር የሚመራ ነው። እንዲሁም በነጮች ፍልስፍና እና እውነት የተቀረጸ ነው። ጋዳአ ዴሞክራሲ ነውን? ለምን? ጋዳአ ነው፣ ዴሞክራሲ አይደለም። ከላይ ትርጉማቸውን ለመንካት እንደሞከር ነው ጋዳአ የኦሮሞ ሕዝብ የአስተዳደር እና የአኗኗር ዘይቤ ስርዓት ነው። ዴሞክራሲ ደግሞ የነጮች ግሪኮች ነው። ስለ ጋዳአ ብዙ ምሁራን፣ ባለሙያዎች እና የታሪክ ተመራማሪዎች ሁለቱም ኦሮሞ እና ሌሎች በሰፊው ምርምር አድርገው አሳትመዋል። እንደ ሎሬት ሉቾ፣ ቃዌሳ ሮባ፣ ጸጋዬ ገብረማዲን፣ ፕሮፌሰር አስማሮም ለገሰ፣ ታቦር ዋሚ፣ ብርሃኑ ላሚሶ፣ ዶናልድ ኤን ሌቪን ያሉ ሰዎች የተሟላ ምርምራቸውን ስለ ጋዳአ ስርዓት አቅርበዋል። ጥልቅ እውቀት ለማግኘት መጽሐፍቶቻቸውን በማንበብ ተማሩ። እንዲሁም በጋዳአ ላይ ተቃራኒ አመለካከት የጻፉ ሰዎች አሉ፣ እንደ ክሪስቶፈር ኤህሪት፣ ፕሮፌሰር መስፍን ጌታቸው እና ሌሎችም። እነዚህ ስርዓቱን ለማፍረስ እየሞከሩ የጋዳአን ስርዓት የሚያዛቡ ሰዎች ናቸው። ቢሆንም የጋዳአ ስርዓት የአስተዳደር ስርዓት ብቻ አይደለም። እሱ በሰው ልጅ እና በእግዚአብሔር፣ በሰውና በሰው እንዲሁም በሰው ልጅና በተፈጥሮ መካከል ያለውን ግንኙነት የሚያገናኝ እና አብሮ እንዲኖር የሚያደርግ ታላቅ ስርዓት ነው። የጋዳአ ስርዓት ታላቁን የሕግ ስርዓትና የነጮችን የሃይማኖት መጽሐፍ አንድ ላይ ይዟል። ለምሳሌ የራሳችን አገር እንኳን የዲሞክራሲ ስርዓት ጽፋ ተቀብላለች፣ ግን የተቀየረው ስሙን ብቻ ነው። የጋዳአ ስርዓት ተክልን ስለማሳደግ ጥልቅ ፍልስፍና አለው። አንድ ሰው በግዴለሽነት ዘር ተክሎ በኋላ ቡቃያውን ሊሰበረው አይችልም። ምክንያቱም ነገ የዛፍ እንጨት ሊሆን ወይም ቤት ለመስራት ሊጠቅም ወይም ተዘርግቶ ጥላ ሊሆን ይችላል ተብሎ ይታሰባል። ዛፍ ተክሎ ማንሳት እንደሌለበት ወይም አረም ከሆነ መቆረጥ እንዳለበት ነው። እንዲሁም ሰውን ከልጅነቱ ጀምሮ እንደ ሰብዕናው ያሳድጋል። ከሕፃንነት ደረጃ ጀምሮ በእንክብካቤ ያሳድገዋል። የጋዳአ ስርዓት ሰውን የሚያሳድግባቸውን ደረጃዎች እንደሚከተለው ናቸው። አንደኛ፣ ዳባሊ ከልደት እስከ 8 ዓመት አዲስ የተወለደ ሕፃን በአባቱ ጭን ላይ ይያዛል። በዚህ ደረጃ ወንድና ሴት ልጆች በቤተሰብ እድገትና እንክብካቤ ስር ናቸው። ሁለተኛ፣ ፎሌ ወይም ፋዳታ 9 እስከ 16 ዓመት
ጎልማሳ ወጣቶች የእርሻ ሥራን፣ እረኝነትን፣ ከብት እርባታን እና ባህላዊ ዕውቀትን ከወላጆቻቸው ይማራሉ። እንዲሁም ጨዋታን፣ ፈረስ ግልቢያን እና የጦርነት ዘዴዎችን ይለማመዳሉ። ሶስተኛ ኩሳ 17 እስከ 24 ዓመት ጎልማሳ ወጣቶች ወታደራዊ ክህሎቶችን፣ ጦር መወርወርን፣ ጋሻ መያዝን፣ መዋኘትንና አካላዊ ጥንካሬን ይለማመዳሉ። ንብረትን የመጠበቅና የአገሩን ድንበር ከጠላቶች የመከላከል ኃላፊነት ይወስዳሉ። አራተኛ ራባዶሪ፣ ይህ ስልጣን ለመያዝ የሚዘጋጁበት ደረጃ ነው። ራባ ወይም ምክር ቤት ከሽማግሌዎች ምክርና ዕውቀት በመማር የአመራር ችሎታዎችን ያገኛሉ። ይህ ደግሞ ጋብቻ በተለምዶ የሚመሰረትበት ጊዜ ነው። አምስተኛ ጋዳአ ወይም ሉባ፣ ይህ ከፍተኛ ስልጣን የሚይዙበት ደረጃ ነው። ይህ ቡድን ለ8 ዓመታት አስተዳደርን፣ ፍትህን እና መሪነትን ይፈጽማል። አባ ጋዳአ ከዚህ ቡድን ይመረጣል። ስድስተኛ ዩባ፣ ከሥራ አስፈጻሚነት ስልጣን ከወረዱ በኋላ እንደ አማካሪዎች፣ የሰላም ሽማግሌዎች ያገለግላሉ። ዩባ ለ8 ዓመታት ዩባ 1፣ 2፣ 3 በስልጣን ላይ በመቆየት የማህበረሰብ ውሳኔዎችን ይሰጣሉ። ሰባተኛ ጃርሳ ወይም ጋዳሞጂ፣ ይህ የህይወት የመጨረሻ ደረጃ ነው። ሽማግሌዎች ከስልጣን ይራቃሉ እና በአምልኮ ስርዓቶችን፣ በበረከቶችን ወደ እግዚአብሔር በመቅረብ ላይ ያተኩራሉ። በጋዳአ ስርዓት ውስጥ ለስልጣን የሚደረብ ጠብ ወይም አጥብቆ መወዳደር፣ ድምፅ መስረቅ ወይም ከገደቡ በላይ የስልጣን ዘመን ማራዘም የለም። እንደ ዲሞክራሲ ስርዓት ሳይሆን ወደ ስልጣን ሊመጣው ያለው ሰው በአሁኑ ጊዜ ስልጣን ላይ ያለውን አይጠላም። በምትኩ ስልጣኑን ከመልቀቁ 2 ዓመት በፊት ስልጣኑን የሚቀበለውን ሰው ማሰልጠን ይጀምራል። በትውውቅ ለማስተላለፍ ይሞክራሉ። ግን እኛ በውስጡ ያደግነው ስርዓት በአጠቃላይ እንደ አንድ ትክል ብቻ እናውቀዋለን። ግን እሱ ተቆርቁሮ ነበር። ሰውን ስለማሳደግ ማሰብ አልቻለም። ነጮች በሚገዙበት ስርዓት እንኳን የራሱ ችግሮች አሉት። ለምሳሌ አሜሪካ በእውነት በዲሞክራሲ ትመራለች? አዎ እንበል። ግን ስርዓቱ የአካል ነፃነትን ሲሰጥ መንፈሳዊ ነፃነትን እንደሚዘጋው ታውቃላችሁ። በዲሞክራሲ ስርዓት ስር አንድ ሰው ከፈለገ ጾታውን መለወጥ ይችላል። ከፈለገ ከተመሳሳይ ጾተኛ ጋር ማግባት ይችላል፣ ግብረ ሰዶማዊ፣ ወይም ከፈለገ ርኳኑን መሄድ ይችላል። እነዚህ ሁሉ ችግሮች የተነሱት ስርዓቱ የአስተዳደር ስርዓት ብቻ ስለሆነ እንጂ በወግና በባህል የተሳሰረ ስላልሆነ ነው። ይህ ሰውን ከተፈጥሮ ጋር ያገናኛል። ለጋዳአ ስርዓት ዝቅተኛ ቦታ የሚሰጡት ሰዎች በዚህ ነጥብ ላይ በመመስረት ጋዳአ የቅድመ ነገሮችን፣ ጥንታዊ ስርዓትን የሚያወድስ እንደሆነ አድርገው ይናገራሉ። ግን ይህ እውነት አይደለም። ስርዓቱ ጠንካራ መሰረት አለው። ተከታታዮች፣ ዛሬ እነዚህን 2 ስርዓቶች በዚህ መንገድ ተመልክተናል። በማጠቃለያም በትዕግስት ስላዳመጣችሁን እጅግ በጣም አመሰግናለሁ። ከፈለጋችሁ ይህን የዩቲዩብ ቻናል ሰብስክራይብ አድርጉ እና መልእክታችን ለሁሉም እንዲደርስ ቪዲዮአችንን ሼር በማድረግ አበረታቱ። ሰላም ለእናንተ ይሁን።